አንተ ታዳላሽ አታዳለም? ታዳላለች እንዳታለቅሽ። ለምን ነው የምታዳይው? ቢያንስ ምራቅሽን ትፊሊ። ለምን አይ ምራቅሽን ትፊሊ። እንዴት አድርጊ? ችግር የለም ትፊሊ። ወይ ፀጉርሽን ስጪ ወይ ምራቅሽን ስጪ። ምን ያደርግልሽ? እሱ አያሳስብም። አረጋግጣለሁ እኔ በማረጋግጠው አረጋግጣለሁ። እኔ አማ ወይ ንገሪኝ አማ ኢየሱስ ስም ብተኛስ ጭቅጭቅ ኧረ ጆሮ ያታስደምቅኝ ፊት እንደ ፒዛ ልጅ ዋለች ያደረች ትመጣለች እንዴ? ጤነኛለች መሰለኝ። ይሄ ስለማይሰለችሽ ይዛ ይዘው ቤተፊቴ አሁን ጀግርሽን በቃ ዛሬ ሆድ የያዘው ብቅል ያወጣል። በቃ ዛሬ ሆድ የያዘውን ብቅል ያወጣል። ብቅል እኔ ማን አባቱ ወይ እናቴ ማናት? በቃ እናትሽ እኔ አይ አንተ ታዳላለች አታዳለም? ታዳላለች እንዳታለቅሽ። ለምን ነው የምታዳይው? ታዳያለሽ። አስመጭና ላኪ አቃጣሪ ነሽ እኮ አወቀሽ። ትጨቁኛታለሽ። እሷ ታውቂኛለሽ እኮ እሺ። አይ ሰው አሽቶ ያስታርቅ። አንቺ አሁን ዝም በይ። እኔ ከዚህ በፊት እያሰብኩ አይደለም ነገሩን ያወራኩ እንዳታለቅሽ በኋላ አይደለም ስሟሌ እናቴ አባቴ ማን ነው? ለምን ከልጆች የምትለይኝ እኔ? ለምን ነው እህትና ወንድሞቼ ናቸው? ለምን ታዳያለሽ? ምን ያደረሁ እንዴ? እኔ በጣም ታዳያለሽ። እንዴት ያለ ምግብ ስሰጭ ታከል ምግብ ለምን ስራት አሰብኛለሽ? በጣም ትመችኛለሽ። በጣም ትመችኛለሽ። ለምን ትመችኛለሽ? ለምን መመጣሽ ስራሽ ነው። አባቴ ማን ነው ወይ እናቴ ማን ናት? ማን ነው አብቱ ዜጣ ላይ? እናትሽ እኔ ነኝ። ንገርሽ አይ መስይ አባትሽ ዝንጀሮ ዝንጀሮ የሚሆን በቃ ነገሩን እኔ አባቴ በቃ ስለዚህ ነው ሚዲያ ላይ እወጣለሁ። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። አሁን በተኛበት ጸጉሩን ቆርጦ ጋሽዬ ጸጉሩ ለምን አባት ትቆርጪዋለሽ? አባትነት ለማወራ አባቴ ነው እንትን ያለኝ አንደግሞ አባትሽ ነግሬሻለሁ። ማን አባቴ አንደግሞ ማን አባቴ አንደግሞ ነግሬሻለሁ። በቃ እኔ ይሄ እኔ አይ በጣም ነው ያቸው ቆርጬ ነው ማወጣልሽ። ቆርጦ ነው ጸጉር እኔ መመረመረው ማስመረምራለሁ። ይሄንን ምን ቆርጬ ነው ማወጣልሽ። አንቺ ጠጉር እኮ ለምን ታዳያለሽ? ለምን ታዳሽ አትበያቺ ደም ያፈላች አንቺ ታዳሽ አትበይ። እሺና ልጅሽ ነኝ እኔ ትከሚያለሽ እንዴ? አዎ ስለምታዳይ ትመችኛለሽ፣ ትቀጠቅጭኛለሽ። በጣም ነው የምትመችኝ እንዴ። ለምን ታዳያለሽ? እኔ አሁን ያልኩት ትክክል እናቴ አባቴ እናትሽ ነኝ። ነሽ እናትሽ ነኝ። እስኪ ፍቅረሽን ልጆችሽ አሁን ሲመጡ ቀደምታ እንደመጡ ቁጭ አለሽ በጣም ነው የምወዳት ልጄ ብለሽ እኔ በእነሱ ፊት ካወራሽ በቃ እኔ አምናለሁ። አረፌ ስብስብ ብዬ እቀመጣለሁ። ምን ለምን አሁን እንደዚህ ወጣው? አንቺ በዚህ ብቻ ታምኛለሽ እንዴ? ሆነ ትመታኛለች። ሆነ ነው ተቀጠቀጣለሽ። ገበታ ነው ይሄ ገበታ ነው ወልጀግሽ። እሺ አሁን ንገሪኝ። የምትመጪው ወይ ጥፋትሽ እኮ ነው። ኧረ ተቃጥል ነደርኩ እኮ እኔ። ኧረ ነቀጥል በይ እኮ አንቺ እናቴ ነሽ፣ አባቴ እሱ ነው። ያንቺንም ጸጉር አሁን ቆርጣለሁ፣ የሱንም ጸጉር ቆርጣለሁ። ማረጋውን ያውቃል። የኔን ጫፏት ነኪው፣ የሱን ጫፏት ነኪው። ማን ሰጠው? ምን አባቷ ሞዛዛ ቀፋፊ። አይዞሽ ምን አባቷ ከፍቷት እኮ ነው። ወይ እሺ ወይ ሙዝ ነገርሽ እዚህ ጠርጥራ ሲላይሽ ነው። እኔ ንክፋኝ እህቴ እኔ ብያለሁ እኮ በእናትሽ ናገሪ። በቃ እንዴ ቀጣሁሽ፣ መታሁሽ፣ አሳደጉሽ። አሁን ደግሞ ጎረመስሽ፣ ትኔ በላይ ሆንሽ። አባቴ እናቴ ምትል ምክንያት ነው። በቃ እኔ ማረኩ አረጋለሁ እንዴ ማልቅሽ ማረኩ አረጋለሁ። ወልኔ እናት ፍቅር ናፈቀኝ፣ የአባት ፍቅር ናፈቀኝ። ዳዲዬ ይወድሻል። አንቺ ደግሞ ዳዲ አውቃለሁ። እኔ የምጠራጠው እሷ እንጂ አላውቅም። አትበይኝ እንደዚህ አትበይኝ አልኩሽ እኮ አትበይኝ። ፍቅርሽን ንገሪኝ እስኪ ፍቅርሽን ተወጂኛሽ ከልጅሽ እኩል ነው የምታይ። አሁን አይኔ መታኝ። አይኔ ህመሙን ማቆን ነኝ። አትወድሽም እኮ አትወደኝም። እግዚአብሔር ያውቃል። አንቺ ለምን አታልፊም?
አይደለም የምትወጃት አይመስለንም እኛ። አንቺ በለለም ወዳት አንቺም ባትወደጃለሽ። አይ እሷ አትወደድም። አንቺ ትወደጃለሽ። በቦክስ ተመትቼ አንቺ ትወደጃለሽ እንኳን እሷ። አይ ከፋት። እኔ ንክፈኝቴ ትኩቱካት በእኔ እኔ አልፈልግም። ለዚህ አይነት አልፈልግም። አሁን ችግር የለውም። ቢያንስ ምራቅሽን ትፊልኝ። ለምን ምራ? አይ ምራቅሽን ትፊልኝ። እንዴት አድርጌ? ችግር የለም ትፊልኝ። ወይ ፀጉርሽን ስጪ ወይ ምራቅሽን ስጪ። ምን ያደርግልሽ? እሱ አያሳስብም። አረጋግጣለሁ። እኔ በማረጋግጠው አረጋግጣለሁ። አንቺ ብቻ ትፊልኝ ምራቅ። ምን አደረኩሽ? አይደለም አሁን በጀ ሐቢየ ትፋልሽ መድኃኒት ይሆንሻል። እኔ ዳስመረምራለሁ ይዛ ደግሞ ምራቅ ትፊልኝ ደግሞ ችግር የለውም። በተኛሽበት ቆርጣችኋል ሁለታችሁም ፀጉር የእሱንም ፀጉር ያንቺንም ቁርጤን አውቃለሁ። በቃ ቁርጤ በቃ 6 ትቀጠቅጠኛለች እንዴ አንቺ ጭራቅ ሆነሻል እንዴ? ስምሽ ጭራቅ እንበልሽ እኮ አባቴ ማን ነው? ዛሬ በአባት ተመርዘሽ እሺ አባቴ ማን እናቴ ማን ናት? አባትሽ ነግሬሻል። መጀመሪያ እኮ ማን ነው? መጀመሪያ ነገርኩሽ። አንድ ደግሞ ማን ነው? አንድ ደግሞ ግን ማን ነው? እሺ በቃ እኔ ለማንም አልናገርም። ማን ነው አባቴ? አንድ ደግሞ ማን ነው? አንድ ደግሞ ንገሪኝ። ማን ነው እንዴ? አንቺ ምንድን ነሽ? ግን ማን ነው? በአባቷ ማን ነው? እኔ ታሳዝነኛለች። እህቴ እኮ ናት። አባቷ መጀመሪያ ነገርኩሽ እኮ ማን ነው? አንድ ደግሞ አንዴ ለመጨረሻ ንገሪኝ። አባቴ ያለ እናት ያለ አባቴ ያለ እናት ያለ ኧረ ፍቅር ኧረ ፍቅር ኧረ ተው ኧረ ተው ኧረ እኔ የተለየ ነው። ኧረ እንደ ልጆችሽ ውደጂ። ኧረ እንደ ልጆችሽ ፍቅር ወራጂ ስማት አውጪኝ። እኔ ልጆቼ የበለጠ ደግሞ ስማት አውጪኝ ልትያጂ ይዛ ስማት አውጪኝ ልጅ ይዞኛል ተኛ እኔ ደግሞ የበቃኝ አረዳከኝ ምን ትተኝ ወይኔ አላልኩሽም እንዴ ቡና ፈላና እኔ እኮ ጧት ያረክሽ መስሎኝ ነበር አንቺ ሀቢብ እንደማረ እኔ ራሴ ሀቢብ አራሽ መጨረሻ ቅድም እያልኩሽ ነበር መጥሽ ቡና አንሹ ተግሬላ አንሹ ተግሬላ ሀቢብ ተነቻው አለ ተማረ እስኪ እናቴ ሀቢብ ተነቻው አለ ሰው እኔ አልበላ ያዛን ቅጅ መጀመሪያ ነው አንቺ ሀቢብ እንዴት እንዳማረኝ ወሰወሰኝ። ቅድም ሲያማይቻቸው እነሱ አለሰወሰኝ። አንሹ ትንሽ ፉት በይ። እኔ አልጠጣም ቡና እኮ ለሀቤቱ አልጠጣም። ለሀቤቱ አልፈልግም። ኧረ አልጠጣም እንዴ ተማረች ቡና ቡና ስታሚ ያልነበረ ለዛሬ ትንሽ እኔ አይደለም ዋ ታውቂኛለሽ። ቆይ እሺ በቃ ታውቂኛለሽ። ስታሚ ያልነበረ ማን ያማሁት አረማሽ ምን አገባሽ? እሺ በቃ እንግዲህ አሁን በቃ እሷ አላማችን እኛ እሷ ለነማታ አንቺ አፍላፍ እንደዚህ ያወራ ያፈከቱት ሰውየው እሺ በሰላም ነው። እሺ እንዴት ያማራ አላማሽን ሀሜት ሲያምርባት እናንተ ይሄ ውሸት ወይ ነገር ሀሜት ይበልጣል። እኔ ታታኝ አማሽ ብትሉ እኔ አልሰማችሁ። እሺ አይደለም ቆይ እኔ አማ ወይ ንገሪኝ አማ ሁኔ ታየሽኝ በጣም ነገር አለው ያምሻል። በኋላ ተይው እንዴት ይተዋል? በእናትሽ እንዴት ይተዋል? እንዴት ደስ አለሽ? በጣም ትፈትግዋ። እሺ በጣም በርገሽ ከተች ወደ ውስጥ ከተች በጣም ወይ እናቴ ከተች ተጣፈጠሽማ ከተች
በቃ ቀልድ መስሎሽ እኮ ነሽ አታሳይ እሺ እንዳታሳይ እንዴ ጠየሽ እንዳታሳይ አሳያ ለራሱ ይወጣሽ ዋ አሳያ አንቺ እንዴ ተወለሽ ነው ተለሽ እንዴ ባለጌ እች ባለጌ ስድ አጀምር ሁና ነው ግን ምን ሆነሽ ነው አንቺ እንዴ ተፈከተለሽብሽ ወይ ፍቅር ነይማ ለነጋ ስሜቴ ተረበናሽ ፍቅር እኔ እንዳንቺ ያለላኝ ተይኝ ደስ ብሎኛል ዛሬ በጣም ደስ ያለኝ በጣም ደስ ብሎኛል አንዴ ሶስት ባል ላገባ ነው ሶስቱን ጠየቁ እንዴት አድርጎ ጠየቁሽ ሶስት ባል ለማገባ ጠየቁኝ አሁን ላማክርሽ ነው እሺ አማክሪ እኔ አሁን ልቤ ያረፈው አንዱ ላይ ነው እሺ አይ ሶስት ነው የምፈልገው አንድ በቃ እሱ ባሌ ነው ሁለተኛው ሙሽማ ነው ሶስተኛው ሙሽማ ነው ሁለተኛው ሙሽማዬ ነው ሶስተኛው ደግሞ ብር ስላለው ሶስተኛው ሙሽማ ነው የሚይዘው አሁን ሶስቱ ሽማግሌ ላክሽልኝ ቆይ ተረጋጉ ብያለሁ አንዱ ላይ ነው ልቤ ያረፈው እሺ በቃ እኔ ሶስቱንም ነው እሺ ያልኳቸው ሰረቴ ተሶስት ወጥተኝ ታገረ ምጠራ አንድ ሴት ሶስት ምትይዘው በቃ በኢትዮጵያ ሰው አንደኛ እንድባል ፈልጌ በሶስቱ ወንድ አንደኛ ትባያለሽ አንድ እችላለሁ እኔ ዋና እኔ እችላለሁ ወንደሽ ተገባሽበት ቻይ ማትቻይ አያገባኝም ግን አንድ ወንድ ነው አንድ ወንድ በቃ አንድ ሴት አንድ እኔ ሶስቱን ነው እሺ ያልኳቸው ቴት አብተሽ ነው ያክል ቴት ነው ልቤ በቃ እሺ በዘራችን የለም አንድ አግቢ ሀብቱ የሌለው ያለው እግዚአብሔር ያስካል ኧረ እኔ ሶስት ለማገባው ደህንነት አልፈልግም እንዴ አይደለም አንዱ ሙሽማ ሁለቱ ሙሽማ ናቸው አንዱ ባሌ ነው በቃ በድብቅ ሄዳለሁ እኔ አንድ በድብቅ ትሄጃለሽ እና እንዴት አድርገሽ ምክር አይደለም በቃ አንድ ወንድ አሽላክሽ አንድ ሽማግሌ ላክልሽ ሌላው ልክልሽ ሌላ ሴት ሶስት ሽማግሌ ሴት ዘላቂ አሁን በወንድ ቀራለ የወንድ ቀራ የሴት ሽማግሌ ነው የፈለጉ ሴት ሽማግሌ ወንድ ቤት ይሄዳል እንዴ ባቺ ቢፈታ አንቺ ብታመጪ እንዴት አልከሽ እሺ አጣው ልኝ እሺ ጠበል ነው እንዴ ጠበል ነው ወይ ጠበል ነው ጠበል ውሰድሽ ጣጥሽ ጠበል ውሰድሽ እኔ በቃ እሺ ሶስት ነው የፈለኩት በቃ ሌላ ምንም አልፈልግም እንዴት አድርገሽ እሺ ሽማግሌ ላኪ እጂ ምን አባቷ ባለጌ ላይ ከስመጣ ያጋጠመኝን ነገር ብታይ ምን ሆንሽ? አራት ልጆች ተከታትለው ማርያም እኔ ያዙሽ 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 ወይ ደግሞ ዘበኛ አለ እንዴ እዚህ ጋር አለ እዚህ ጋር ያለው የለም ላይ ያለው የለም እኮ ፖሊስ እንኳን የለም አስደነገጡሽ አይደል አታምሺ በጊዜ ግቢ ያልኩሽ ሪያድ ነበር ነው የመጣሽበት ምን ተማም ጋር ነው ማወራው እጋዛ እየመጣች ዘጋ ምን በአረስማ እንዴት እንዳሮጥኩ ነው የማውቀው ከዚች ጋር ስነካኩ ሰው ምንም አልነበረ ማንም ሰው በኢየሱስ ስም ምን አደረኩሽ? እኔ ደንግጬ ነው ማስወር እንትን የምጠይቅሽ አንቺ ትጎረጉያለሽ ያዙሽ ወይ ለሰው አልነበረም ወይ ብዬሽ ጠየቅኩሽ ነው አንቺ ስንኩ ለብልሽ ትጎረጉያለሽ እኔ ደንግጬ ነው የምጠይቅሽ ፖሊስ ጣቢያ ስንት እዚህ ሲጫጫ አልሰማሽም? አልሰማም እዚህ ላይ ያለው እንዴት ይሰማል እዚህ አይሰማም አልወጣም ነበር የተሰማ በኋላ ሰው መጣልሽ እንዳመጪኝ ወይ አንተ
አምጪው እስኪ እናቴ ቀድሙን አራቅምሻቸው ትንሽ እኮ ቢሆንም ትንሽ አቅምሻቸው አቅምሻት ለአንዱ አቅምሻት እስኪ ቅመሽ ነጭ ግን በዛበት እንጂ ጣሩ ደግሞ ይለኛል። አይ ኮች ስላትወድም ትንሽ ትንሽ የሁሉም አይደለም ይበቃኛል። ኧረ አንደጣላ አይ ግዴታ ማለት አንጣላ ያያ አንደጣላ ይዳፍተራ እንጂ ቆንጆ ነው። አዎ አሪፍ ነው። በጣም አሪፍ ነው። አሪፍ ነው። ወደድሽው? አሪፍ ነው። ጥራው ነው አፍተስ ሲል አደናቂ አውቶማቲክ ነው ሾፋች እኮ አውቶማቲክ እና ቆንጆ ነው ስምገባ ታቀራው መሰለኝ ይጣፍጣል። ዝናጭ ወዛበት ኧረ ቤቱ እኮ አንደኛ ቤት ነው። ቤቱ አንደኛ ቤት ነው። ቤቱ አንደኛ ቤት ነው የበላንበት። ይታማሉ እንጂ አሪፍ ቤት ነው። ምን የምታሙት የአህያ ስጋ ነው ይባላል። የአህያ ይባላል። የአህያ ስጋ ነው። ሰው እንደሚበዛው የአህያ ስጋ ስለሆነ ነው ይባላል። ይባላል ነው እኮ አህያ ስጋ ነው ያበላችሁ። አጋፍተሽም ይባላል ነው የተባለው። ቤቱ ምን ደስ ማይል ቀረን ነው ያለው ይባላል። ድገም እስኪ አጣጥሚ በደል ይመስላል። ስጋ አይደለም፣ ቆንጆ ስጋ ነው እኮ ስጋ አይደለም። ቆንጆ ስጋ በጣም ምን አይነት ስጋ ይሄ የበሬ ስጋ ማለት ነው። እሺ ጠራሩ ደስ የሆነ ቅድም ከበላ ነው እንትን ይለኛል። ነጭ ወዛበት ቆንጆ እውነት ነው። ያይ በጣም ድገም ያስከባይና አንድ እስኪ ታጣጥም አላጣጥመች አይደገም ምን አልኩ ታለኛለሽ እንዴት አንቺ ምን ያያታለሽ? እሺ ወልንገርሽ አጣፈጠሽ መርዝቢ አጣፈጠሽ ጣሙ ኧረ ይባላል ነው እኮ ሁሉንም መቅመስ እኮ ነው እናቴ። ምን ሆነሽ ነው? አፍሽ ላይ ማውጣት ነበር ጎልጉሎ አይ ምን ነው እንዴ ስጋ መርጠሽ ታበኛለሽ እንዴ? አይ ምን አመጣው? አይ እኮ እኔ እንትኑ ነው እኮ አይደለም። ቆይ በድብር ልንገርሽ ይባላል ነው። እኛ ምን እናውቃለን? ቆይ ዛሬ ደረቁ ነገሮች ቦታ ለውጥ ተባብለን ከማን ጋር ከህሉ ጋር ተያይዘን ቦታ መለወጥ፣ ቦታው አሪፍ ነው ብዬ መብላት። ሂሳብ ቢመጣ 1975 ሳንቲም ብር እኮ ነው። ብር ሳንቲም ቀረው የለም ሳንቲም አለ እንደም ከዛ በኋላ ለሽሽወጥና መብላትሽ በለው ቅጥል እስከምድረስ ላስኩት። እሺ ተባብሎ ሂሳቡ ከፈል ማከፋፈል እኔ ከፈልኩት። ጁስ እንጠጣ አይ ነው ጁስስ 950 ብር ከ35 ሳንቲም አታሽ ሳንቲም ቀርቷል እኮ እንዴ ቆይ ስንት ነው? ቆይ አንዴ ቆይ እስኪ ይኸውልሽ ቢሉን አይተሽዋል? ቢሉን አየሁ። እኔስ ተኛ ጉሬ አንዱሎሽ ጉረማ አንዱሎሽ ሁለት ምግብ አንድ ሰላጣ ነው ያዘዘው እንዴ ሁሉ እንዴት ይመጣል? ሰው ይድብኛል። እደሪ አሳኩም እኔ ብላት ይሳቋል። በቀኑ አንቺ ያልኩት ትልም ያልኩት ደግሞ በላሁት አይደለም በላሁት ማለት ነው። እሱ ከበላማ እሪያጠራ ማለት ነው። ሪያዱስ የሪያዱስ ብር ሪያዱን
እኔ ያልናገር በእናትሽ እሱ ደግሞ 750 ብር 5000 በይው ደርሶ ብር 1400 ብር ማለት ነው። አጠቃላይ 5000 ብር በይው በቃ በቀን ውስጥ እሺ ችጋራ ጉረኛ ሴት ጉረኛ ያልወድም ሴት ጉረኛ አልወድም። አረ ብሬ ሴት ጉረኛ አይመቸኝም። ቀልድ እኮ አለም እኮ ነው አይመቸኝም። ልቀጥልኩት አሁን በለፊት መብራትሽ ጥሩ ነው። 5000 ብር ቀልድ ነው። 5000 ብር ላንቺ ብሰጥሽስ ለኔ ቀለብሽን ብከፍልልሽስ ማነው አንቺ ያሳየኝ ነው የምትሰጪኝ? ችግር አለ ብሰጥሽስ ምን ይፈታብኝ? እሺ ወዜ ጥሩ አይደለሽ? ምን ወዛለሽ አንቺ? ወዛለሽ እንዴ አንቺ? ዛሬ ይውላሽ ድረስ ወይ ዛሬስ አሬ ያለድም ድረስ ወይ ዛሬ ተቃጠልኩ ወይ ዛሬ ተቃጠልኩ አረ ደቦ አዋጡልኝ ብር አዋጡልኝ ማን ብለ 5000 ብር አጠፋ አዋጪ ልስጥሽ ነው ያዳም ስናዋጣልሽ አረ በዳሌ ስናዋጣ እነዚህ ወንዶች ደግሞ ከየት ይመጡ? ታታም በፊቴ እነዚህ ወንዶች ደግሞ ከየት መጡ? እሺ ወንገርሽ አይደለም እነዚህ ወንዶች ከየት መጡ? ደግሞ አፌሬ ፍትትትል ከደም ሂሳብ ላይ መጡ ሂሳብ ላይ መጡ መጣ ይከፍሉልሽ